ሰላም ባህራን ነኝ። ዛሬ ከሰብሰርፌስ ድሬኔጅ በላይ ወይም ደግሞ ከፖርፋሬትድ ፓይፕ ከቀበርን በኋላ ያለውን ስራ እንመለከታለን። እንደምታዩት እሱን ከጨረስን በኋላ ባክፊላችንን እናደርጋለን። ባክፊል ፕሮፐርሊ ካረግን በኋላ ፓዶቻችንን ጠቅላላ በምታዩት እኛ በኤችሲቢ ነው የሰራነው። እሱን ከሰራን በኋላ እያንዳንዱን ፓድ በእያንዳንዱ አይተም በድሬንጉ መሰረት ካስቀመጥን በኋላ ምንም አይነት ወደ ቤዝመንት ውስጥ ውሃ መምጣት ስለሌለበት መጀመሪያ ሰብሰርፌስ ድሬኔጁን ቀብረናል። ከዛ በኋላ ባክፊላችንን ሰርተናል። በምታዩት መልኩ ሊንክ ኮንክሪት ከማድረጋችን በፊት በመጀመሪያ መሬታችንን እናዘጋጃለን። እሱን ካዘጋጀን በኋላ ቀጥታ ወደ ምን እንገባለን? ወደ ሊንክ ኮንክሪት እንገባለን ማለት ነው። ሊንክ ኮንክሪት ካደረግን በኋላ ቀጥታ ሊናችን እንዳይጎዳ በዚህ መልክ እንሰራለን። ይሄን ምንም ከሰራን በኋላ ምንም አይነት ሰው መረማመድ የለበትም በወተር ፕሩፉ ላይ። እሱን ከጨረስን በኋላ መምብሬናችንን ቀጥታ ወደ ሊንክ ኮንክሪት እንገባለን። ሊንክ ኮንክሪት እንግዲህ ካረግን በኋላ ሁለተኛ ሌር በሁለተኛው ቀን ከደረቀልን በኋላ ሊንክ ኮንክሪታችንን ቼክ አድርገን ሳንዱች እናደርገዋለን ማለት ነው። ይሄ የሚጠቅመን ምንድነው? ሊንክ ኮንክሪቱ ሁለት ሌር መሆን አለበት። ከሱ በፊት ምን መሆን አለበት? ሜምብሬን መስራት አለብን። ሜምብሬናችንን ከሰራን በኋላ ሁለቴ ነው ሊንክ ኮንክሪት የምናደርገው ማለት ነው። ምክንያቱም አፐር ሊፍት የሚመጣን ውሃ መከላከል መቻል አለብን። እነዚህ ኔትወርኮችን ጠቅላላ ለስራ በሚመች መልኩ በየ10 ሳንቲም ኦቨርላፕ ይገናኛል። እሱን ካገናኘን በኋላ ጠቅላላ በዚህ መልኩ በምታዩት በማሽን ታግዘን ሊንክ ኮንክሪታችንን እንዘረጋለን ማለት ነው። ሊንክ ኮንክሪት በምንሰራበት ሰዓት ቀስ ብለን የታችኛውን ሜምብሬን እንዳይጎዳውን ተረጋግተን ሊንክ ኮንክሪታችንን እናደርጋለን ማለት ነው። እሱን ከሰራን በኋላ በምታዩት መልኩ ቀስ እያልን እየገፋን የብረት ሪፕሌስመንታችንን እንሰራለን። እሱን ከሰራን በኋላ ቀጥታ ምንድነው የሚሆነው? ወደ ብረት ማንጠፍ ስራ እንገባለን ማለት ነው። ብረታችንን ከዘረጋን በኋላ ቀጥታ ወደ ኮንክሪት እንገባለን ማለት ነው። ኮንክሪት ከሰራን በኋላ መጨረሻ ላይ የምታዩት ሰርፌስ ይሆናል። አመሰግናለሁ።